ዛሬ ብሩኬ በቲክቶክ ፔጁ ላይ ከባድ መልእክት አስተላልፏል። ድል የሚባል ነገር የለም፣ ዋጋ ከፍለህ ቦታው ላይ ስትገኝ ከዛ ይጨበጨብልሃል የሚል መልእክት እንግዲህ አስተላልፏል። መልእክቱ ትንሽ ከበድ ከረር ያለ ይመስላል። ያው ብዙ መልእክቶችን ያስተላልፋል ይመስለኛል። እንግዲህ ሁላችሁም በተረዳችሁበት መንገድ ነው። በእርግጥ እውነት ካንተ ጋር እንዳለ እናውቃለን ብሩኬ። ዛሬም ነገም ሀቅህ እስከሚወጣልህ ብትጋፈጥና በትዕግስት ነገሮችን ብታስተካክል ደስ ይለናል። ሰው አመነኝ አላመነኝ ነገሮችን ከመጋፈጥ ወደ ኋላ ማለት የለብህም። እውነታው ያለ አንተ ጋ ነው። አንተና አንተ ነህ እውነታውን የምታውቁት። ስለዚህ እውነታህ እስከሚወጣ ድረስ ብትጋፈጥና ሀቅህን ስምህን ብታጸዳ ደስ ይለናል። እኛ እውነት ለመናገር ማለት ነው። እውነትን ፍና አድርገህ ይዘህ የተባለውን ሰዎች ያሉትን ነገር አምነህ መቀበል ትንሽ ይከብዳል። እንደዚህ አይነት ውሳኔ ዋጋ ያስከፍልሃል አንተም። ስለዚህ ያለህ አማራጭ ሀይሚ አመነችኝ አላመነችኝ ብሎ ተስፋ መቁረጥ ሳይሆን ትክክለኛ ያንተን ንጽህና በትዕግስት በብቃት ተጋፍጠህ ሀቅህን አውጥተህ ለሀይሚ ማሳየት አለብህ ብዬ ነው የማስበው። በቃ ምን ያክል ታማኝ እንደሆንክ ለሷ ነገሮችን ተጋፍጠህ እውነቱን ይፋ አድርገህ ብታሳያት ጥሩ ነው ብዬ ነው የማስበው እንጂ ተመልካች አላመነኝም አያምነኝም፣ ሀይሚ አላመነችኝም አታምነኝም፣ ስለዚህ ምን አዳረቀኝ በቃ ያንተ ነው ከተባልኩኝ ዝም ብዬ ተቀብዬ ማሳደግ ነው ያለብኝ የሚባል ነገር የለም። ትናንትም ተናግሬዋለሁ እና ብዙ ልጆችም ደግሞ ትናንት ስትሉ ነበር። ትናንት ህፃኗ በተወሰነ መልኩ ፊቷ እየታየ ነበረ እና ጭራሽም ብሩክንም አትመስልም ልጅቷ። እንዴት ነው ማለት ሲጀመርም ወደ ተመልካች ልጅቷን ማሳየት ያልፈለጉት ልጅቷ በቃ መልኳ ጭራሽም ነው ብሩክን የማይመስለው እና እንዳይነቃባቸው ፈልገው ነው ያላችሁ ልጆች አላችሁ። ህፃኗ ታሳዝናለች። እውነት ለመናገር በህፃኗ ዙሪያ እኔ ምንም ማለት አልፈልግም። ምክንያቱም እቺ በቃ ምንም የማታቀጻ ልጅ ናት። እዚህ ካሜራ ፊት እያመጡ የሚጮሁባት ምናምን ምናምን እና በህፃኗ ዙሪያ እኔ ምንም ማለት አልፈልግም። ትመስላለችም አትመስልምም እንዲህ ነውም እንዲያ ነውም ማለት አልፈልግም። ችግራችን ከዋናዎቹ ከትልቆቹ ጋር ነው፣ ከእናትየዋ ጋር ነው እንጂ ከህፃኗ ጋር አይደለም ችግራችን። ምክንያቱም እናትየዋ ያመጣችው መዘዝ ነው ህፃኗንም እዚህ ካሜራ ፊት እያመጣ ዋጋ የሚያስከፍሏት ማለት ነው። እና በዚህ አጋጣሚ ህፃኗ ታሳዝናለች። ምንም የምታውቀው ነገር የለም። በእርግጠኝነት ነፍስ ያወቀች ልጅ ብትሆን ይሄ እዚህ ሁሉ ጫጫታ ውስጥ መገኘትም አትፈልግም ነበር መኑኝ። ከዛ ውጭ ግን ያው ብዙ ሰው ትናንትና ሀይሚ አላመነችኝም ብሎ ጥሎ በመሄዱ ብዙ ሰው ተናዷል። ምክንያቱም እሱ አምኖ ተቀብሎ እንዴት ነው እሷ ልታምነው የምትችለው? እሱ ዲኤንኤ ያንተ ነው ሲባል ነው የኔ አይደለም፣ ይህን ነገር ሀቄን ማውጣት ባለብኝ መንገድ አወጣለሁ ብሎ በራሱ መጋፈጥ እየቻለ ታምኝኛለሽ? እንዴት ነው እንደዚህ አይነት ጥያቄ የሚያቀርብላት? ራሱ አምኖ ተቀብሎ እሱ ባያምን ኑሮ እሺ፣ ግን ራሱ አምኖ ተቀብሎ እንዴት ነው እንደዚህ አይነት ጥያቄ ሊጠይቃት የሚችል የሚል ብዙ ሀሳብ አስተያየትም ተነስቶ ነበረ። ያው ብዙ ጊዜ ብሩኬ ንግግር አይችልም። በዛ መንገድ ብትረዱትም ጥሩ ነው ብዬ አስባለሁ። እሷም ታውቃለች ይሄን ነገር፣ ራሷም ነች ያለችው። ስለዚህ በቃ እውነት አለው። እውነቱን ደግሞ እንዴት ማውጣት እንዳለበት በቃ ነገሮችን ቆም ብሎ ቢያስብና ስሙን ቢያጸዳ ደስ ይለናል። እውነት ለመናገር እንደዚህ ተለባብሶ ተደፋፍኖ እሱም ዋጋ በዚህ ልክ መክፈል ያለበት ብዬ አላስብም፣ ሀቅ እያለው እና በቃ ምንም እዚህ ጋር እኮ አሁን እሱ እኔ ለሰው ለምን በዚህ ያክል እንደሚጨነቅ አላውቅም። ማለት አያምኑኝም፣ ካላመኑኝ እኔ ምን አለፋኝ ምን አደከመኝ? ማንም ላይ ያምነኝ ነገር እንዴ? ሰው አመነህ አላመነህ ምን አስጨነቀህ? አንተ ሀቅህን ብቻ አውጣ በቃ። እንዴ አንተ እኮ ነው የምታውቀው ብሩኬ። እዚህ ጋር እኮ ማንም ሰው አይደለም የሚያውቀው ከልጅቷ ጋር ግንኙነት እንዳረክና እንዳላረክ አንተ ብቻ ነህ የምታውቀው። ስለዚህ ይሄን ነገር ደግሞ አላረኩም ብለህ መጋፈጥ ነው፣ ካላረክ ማለት ነው። ካረክ ደግሞ በቃ ስህተትህን አምነህ መቀበልና ለሷም ግልጽ ማድረግ ነው ያለብህ። ይቅርታን የመሰለ ነገር የለም። ይቅርታ የማይፈታው ነገር የለም። በይቅርታ ማለፍ ነው። እንደማታደርገው ደግሞ ጊዜ እኛም እየነገርንህ ነው። እኛ እየተረዱ በጣም ማት ሰዎች አሉ፣ አንተ አታደርገውም በፍጹም ብለው ማለት ነው። ያን ነገር ደግሞ
እንዳላደረግከው እያወቅ አክሴፕት አድርገህ ሁሉንም ነገር አሳድጋለሁ፣ እቀበላለሁ። መርዳት ከፈለክ እኮ የህፃናት መርጃ ብዙ እንትኖች አሉ አይደለ እንዴ? ድርጅቶች እዛ ሄዳችሁ መርዳት ትችላላችሁ። እያደረጋችሁትም የመጣችሁት ነው። ብዙ እንትን ላይ ትሳተፋላችሁ፣ እርዳታ ላይ። ስለዚህ ደግሞም በዚህ መልኩ አይሆንም። የሰው ልጅ ዝም ብሎ የኔ ልጅ ነው ያንተ ልጅ ነው ስለተባለ ተቀብሎ ማሳደግ ትንሽ ይከብዳል። ለነገ ለትዳርህም ለህይወትህም ከባድ ነገር ነው የሚያመጣብህ። ስለዚህ አሁኑኑ ጥርግ አድርገህ አጽድተህ ካልሄድክ የትዳር ላይ ከባድ ብጥብጥ፣ ከባድ ጭቅጭቅ፣ ከባድ ንትርክ ነው ይዞብህ የሚመጣውና አሁን ጊዜው ነው፣ ሰዓቱ ነው። ነገሮችን በደንብ ቆም ብለህ አስበህ ማጽዳት ማስተካከል ያለብህ ሰዓት ነው። ማንም አይመንህ። የምሬን ነው። ሀይሚን ብትሆን አትመንህ፣ ተመልካችም ቢሆን አይመንህ፣ ቤተሰብ ጓደኛም ቢሆን አይመንህ። አንተ ግን እውነቱን ተጋፈጥ። በቃ ወንድ ልጅ ነህ። እውነቱን ተጋፍጠህ ሀቅህን አውጣና ከዛ አሳምን። በቃ እውነትህን አሳምን። ምክንያቱም በተመልካችም መፍረድ አይቻልም፣ በሀይሚን መፍረድ አይቻልም። አንተ ዲኤንኤውን አዎ የኔ ነው አሜን ብለህ በአንድ ቀን ስለተቀበልክ ነው ሁሉም እንደዚህ አይነት እንትን አለማመንም ማመን ውስጥም የገባው። ግን በብዛት እንደማታረገው እኮ ህሊናቸው ሁሉም ያውቀዋል። ምክንያቱም እንደዚህ አይነት ሰው አይደለህም። እንደዚህ አይነት ሰው ብትሆን ከሀይሚ ጋር 2 አመት ሙሉ በስነ ስርዓት በጨዋነት ክብራችሁን ጠብቃችሁ አትቆዩም ነበረ ማለት ነው። ስለዚህ እንደኔ ተጋፈጥ። አሁንም ጊዜህ ነው፣ ጊዜው አለህ። ይሄ ነገር ተደባብሶ ሳያልፍ በኋላ ላይ ለመፍታት ችግር ነው የሚሆነው ስር ከሰደደ በኋላ። ምክንያቱም ልጅቷም አባቴ ነው ብላ ተቀብላ እንትን ካለች በኋላ አባትሽ አይደለውም እኔ ብትል ልጅቷንም ነው የምትጎዳት። ገብቷል? ልጅቷም ትጎዳለች። ከባድ ነው። አባቴ ነው ብሎ አንድ ሰው የተቀበለው ሰው የሆነ ሰዓት ላይ መጥቶ አይ እኔ አይደለሁም አባትሽ፣ እናትሽ ዋሽታሻለች፣ እናትሽ ዋሽታ ነው እንደዚህ ብትል ልጅቷን ቅስሟን መስፈር ነው። ስለዚህ አሁን ሁሉንም እውነት ተጋፈጥና እውነትህን ሀቅን አውጣ ነው እኔ የምለው። ዛሬም ነገም ወደፊትም ማለት ነው። አንደኛ ልጅቷ አሁን ህጻናት ምንም የምታውቀው ነገር የለም። በሰዓቱ አባቷን ማግኘት አለባት። በሰዓቱ የአባቷን ፍቅር ማግኘት አለባት። ሲቀጥል ደግሞ አባቷ ያልሆነውን ሰው አባቴ ነው ብላ አድጋ የሱን ጠረን የሱን ፍቅር እያየች አድጋ በኋላ አይ ይሄ ነገር ስህተት ነበረ እናትሽ ድርቅ ብላ አባት ነው ብላ ነው በቃ ከምጨቃጨቅ ሰውም ላይ አምነኝ ብዬ ተቀብዬሽ ነው ብትላት የልጅቷን ሀይምሮ መጉዳት ነው። ከዛ ደግሞ አባቷን ፍለጋ ልጅቷ ልትንከራተት ነው ማለት ነው። ስለዚህ እዚህ ጋር ለምታደርጉት ነገር ልጅቷንም ህፃኗንም ታሳቢነት ብታደርጉ ነገዋ ባይበላሽ አሪፍ ነው ብዬ ነው የማስበው። እውነቱን አሁንም ተጋፈጥ። በቃ ተጋፈጥ። የመጣው ይምጣ። ተጋፈጥ ስንልህ ደግሞ በትዕግስት በማስተዋል እንጂ አንተን ችግር ውስጥ የሚከት ሌላ ነገር ውስጥ የሚከት ምናምን አይደለም። ጓደኞችህንም ችግር ውስጥ እንዳይገቡ አንተንም ችግር ውስጥ እንዳያስገቡ ቁጭ አድርገህ ብታወራቸው ጥሩ ነው። ትናንት የተደረገው ነገር ልክ ስላልሆነ ማለት ነው። እናንተን ወዳልሆነ መስመር የሚከታቸው አይነት ድርጊት ነው የትናንቱ። እንደዚህ አይነት ድርጊት በዙሪያችሁ ባይኖር ደስ ይለናል። መልካም